እስቲ ሙስሊም ወገናችን የሚያነሳው ጥያቄ እንስማና ወደ ምላሹ እንሄዳለን። የምር በቀናነት ሼር ደግሞ ቢደረግ ደስ ይለኛል። መጽሐፍ ቅዱስ ትንቢተ ኢሳይያስ 6:1 ላይ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት የሚለው ላይ ጥያቄ አለኝ። ምክንያቱም መጽሐፍ ቅዱስ በዮሐንስ ወንጌል 1:18 መቼም ቢሆን እግዚአብሔርን ያየው አንድም እንኳን የለም ስለሚል እና የቱ ነው ልክ? እግዚአብሔርን አየሁት የሚለው ነው ወይንስ እግዚአብሔርን ያየው አንድም እንኳን የለም የሚለው ነው? እንግዲህ እንደሰማችሁት ያነሳቸው ጥቅሶች አሉ። አንደኛው ዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ እግዚአብሔር ያየው አንድም እንኳን የለም ይላል። እንደ እውነቱ ከተባለ ይህን አንድ ጥቅስ ብቻ አነሳልን እንጂ እንደ አይነት ተመሳሳይ ጥቅሶች በመጽሐፍ ቅዱስ በዛ ብለው እናገኛቸዋለን። ለምሳሌ ኦሪት ዘጸአት ምዕራፍ 33 ከቁጥር 17 እስከ 21 ድረስ ስትመለከቱት ሊቀ ነቢያት ቅዱስ ሙሴ እግዚአብሔር አምላክ አንድ ጥያቄ ጠይቆት ነበር። ምን አለው? ክብርህን አሳየኝ አለው። ክብርህን አሳየኝ ማለት ልይህ ማለት ነው። እና እግዚአብሔር አምላክ ምን አለው መሰላችሁ? ፊቴን አይቶ በህይወት ሊኖር የሚችል የለም አለ። ስለዚህ የኔ ፊት ልታይ አትችልም ብሎ ሲከለክለው እንመለከታለን። እንደዚሁም ደግሞ ማኅቶተ ቤተክርስቲያን የተባለው ቅዱስ ጳውሎስ በዚህ በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 16 ላይ እሱ ብቻ የማይሞት ነው ይልና ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድም ሰው እንኳን አላየውም ሊያየውም አይችልም ይልና ለሱ ክብር ከዘላለም እስከ ዘላለም ድረስ ይሁን ይልና አሜን ይላል። ማንም ሊያየው አይችልም፣ ማንም አላየውም ብሎ ነው ቅዱስ ጳውሎስ የሚገልጽልን። በእነዚህ ጥቅሶች የሚሰናከል ሰው ይኖራል። ምክንያቱም እንዴት እግዚአብሔር ያየው የለም ይባላል? እግዚአብሔር ብዙ ቅዱሳን አይተውት የለም ወይ? በመጽሐፍ ቅዱስስ እግዚአብሔር እንደታየ ተገልጾ የለም ወይ የሚል ጥያቄ ሊያስነሳ ይችላል። በመጽሐፍ ቅዱስም በተደጋጋሚ ቦታ እግዚአብሔር እንደታየ እንመለከታለን። ለምሳሌ አንቀጸ ብፁዓን ተብሎ ወይም የተራራው ስብከት የሚባለው የቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ ያለውን ቃል ስትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ማቴዎስ 5:8 ላይ ልበ ንጹሐን ብፁዓን ናቸው ይልና እግዚአብሔርን ያዩታል ይላል። ስለዚህ ብፁዓን የሆኑ ወይም ልበ ንጹሐን የሆኑ ሰዎች እግዚአብሔር እንደሚያዩት ነው የነገረን። እንደዚሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ከቁጥር 10 ላይ ከነዚህ ከታናናሾች አንዱን እንኳን እንዳትንቁ ተጠንቀቁ ይላል። ምክንያቱም ደግሞ መላእክቶቻቸው ይላል በሰማያት ዘወትር በሰማይ ያለው አባቴ ፊት ያያሉ ይላል። በሀብት በእውቀት በተለያየ ነገር ታናናሽ የምንላቸው ሰዎች ጠባቂ መልአክ አላቸው፣ እኛ እንዳለን ሁሉ ማለት ነው። እና የነሱ ጠባቂ መልአክ ዘወትር በሰማያት የአባቴ ፊት ያያሉ ይላል። ስለዚህ እግዚአብሔር ቅዱሳት መላእክት እንደሚያዩት ይነግረናል። ሌላም በመጽሐፍ ቅዱስ እጅግ በጣም ለምሳሌ ትንቢተ ዳንኤል ስትመለከቱ ምዕራፍ 7 ከቁጥር 9 ላይ ዳንኤል እግዚአብሔር እንዳየው ትመለከታላችሁ። ትንቢተ አሞጽም ስትመለከቱ 9:1 ላይ ደግሞ እግዚአብሔር በመሰዊያው አጠገብ ቆሞ እንዳየው አሞጽ ይናገራል። እንደዚሁም ደግሞ በመጨረሻው ዘመን እግዚአብሔር አምላክ ሁሉም ፍጥረት እንደሚያየው ይነግረናል። ልበ አምላክ ቅዱስ ዳዊት በመዝሙር 50 ላይ እግዚአብሔር ገሃደ ይመጽእ ይላል። እግዚአብሔር ግልጽ ሆኖ ይመጣል ይላል። ግልጽ ሆኖ ይመጣል፣ ሁሉም ያዩታል። እንደውም ራእይ ዮሐንስ ምዕራፍ 1 ከቁጥር 7 ላይ የወጉት ሁሉ ያዩታል ይላል። እግዚአብሔር አምላክ ምንናፍቀው ማራናታ ናለን ምንለው እኛ ቀርቶ የወጉት እንኳን ጠላቶቹ እንኳን በሱ ያላመኑት ፍጥረታት እንኳን እግዚአብሔር እንደሚያዩት ነው የሚነግረን። እንደዚሁም ደግሞ በዚህ ምድር ላይ ያሉት ከ10ኛው ማዕረገ ቅዱሳን የደረሱ ቅዱሳን አባቶቻችን 10ኛው ማዕረግ የሚባለው ንጽሮተ ስሉስ ቅዱስ ነው። ልክ በምድር ላይ ሆነው ቅዱስ እስጢፋኖስ ወልደ አምላክ ኢየሱስ ክርስቶስ በአብ ቀኝ ወይም ደግሞ በአብ ክብር ሆኖ እንደተመለከተው ምድር ላይ ሆነው ቅዱሳን አባቶቻችንም ይመለከታሉ። ዛሬም በዛ ማዕረግ ላይ የደረሱ አባቶች ማለት ነው። እና እግዚአብሔር ታይቷል። ታዲያ ለምንድን ነው እግዚአብሔር ያየው ማንም የለም ተብሎ የተጠቀሰው የሚለው ነገር ስንመለከት እግዚአብሔር አምላክ በመለኮታዊ ባህሪው ያየው ሊያየውም የሚችል ፍጥረት የለም ማለት ነው። ምክንያቱም የፍጡር አይን ውሱን ነው፣ ፍጡሩ ውስን ነው። እግዚአብሔር አምላክ ደግሞ የሚወሰን አይደለም። በሰማይም በምድር በሁሉም ቦታ የመላ ነው። ልበ አምላክ ቅዱስ ዳዊት በመዝሙር 139 ላይ ሲናገር ቁጥር 7 እስከ 10 ድረስ ስትመለከቱ እንዲህ የሚል ቃል አለ። ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ብወርድ በዚያ አለህ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝህም ደግሞ ትይዘኛለች ይላል። ስለዚህ እግዚአብሔር የሌለበት የትኛውም ቦታ የለም። እግዚአብሔር በሁሉም ቦታ ነው ያለው። ሰው ግን ውሱን ነው፣ ፍጡር ደግሞ ውሱን ነው። ስለዚህ
ይህ ውሱን የሆነ የሰው ልጅ ደግሞ በሁሉም ቦታ የመላ እግዚአብሔር አምላክ ማየት አይችልም። ነገር ግን እግዚአብሔር በመለኮታዊ ባህሪው ያየው ባይኖርም ነገር ግን እሱ በወደደው መጠን ቅዱሳን ደግሞ እነሱ በሚችሉት መጠን እግዚአብሔር ተገልጦ አይተውታል። እግዚአብሔር አምላክ ተገልጦላቸዋል። እንደውም ዘጸአት 34 ላይ ስትመለከቱ ሊቀ ነቢያት ቅዱስ ሙሴ ወደ ሲና ተራራ ወጥቶ ከእግዚአብሔር ጋር 40 ቀን ቆይቶ ነበር። ከ40 ቀን በኋላ ከተራራው ሲወርድ ፊቱ ያበራ ነበር። እስራኤላውያን የሙሴ ፊት ማየት ስለተሳናቸው ሙሴ ሆይ ተሸፈንልን ብለውት ነበር። እስቲ አስቡት። ሙሴ 40 ቀን ከእግዚአብሔር ጋር ስለተነጋገረ ከእግዚአብሔር ጋር ስለቆየ ፊቱ ካበራ እስራኤላውያን መመልከት ካቃታቸው የሙሴ አምላክስ ፍጡር እንዴት ሊያዩ ይችላል? ቢያዩስ እንዴት በህይወት ሊኖር ይችላል? እስቲ ይበልጥ ግልጽ ሊያደርግልን የሚችል አንድ ምሳሌ ልንገራችሁ። ለምሳሌ ብዙ ጊዜ በቤታችን በመስኮት ወይም በበር ወይም በሆነ ቀዳዳ የፀሐይ ጨረር ወደ ቤታችን ሲገባ ፀሐይ ወደ ቤታችን ገባ እንላለን። ነገር ግን ፀሐይ ወደ ቤታችን ገባ ስንል ሙሉ ፀሐይ ወደ ቤታችን ገባ ማለት አይደለም። ልክ እግዚአብሔርም ታየ ስንል እንደ እግዚአብሔርነቱ ታየ ሳይሆን እግዚአብሔር በወደደውና በፈቀደው ልክ ለቅዱሳን ታየ ማለት ነው እንጂ እንደ መለኮቱ ታየ ማለታችን አይደለም። ክርስትና ሃይማኖት ከሌላ ሃይማኖት እጅግ በጣም ከሚለይባቸው ነገሮች መካከል አንዱ ክርስትና የመገለጥ ሃይማኖት ነው። እግዚአብሔር አምላክ የታየበት ወይም የሚታይበትም ሃይማኖት ነው። አቡ ቀለምሲስ ወንጌላዊ ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 1 ከቁጥር 1 ላይ እንዲህ የሚል ቃል ጽፎ እናገኛለን። ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው በዓይኖቻችንም ያየነውን የተመለከትነው የዘላለም ሕይወት እናወራለን ይላል። በዓይኖቻችን የተመለከትነው በእጆቻችን የዳሰስነው ስለ ሕይወት ቃል እንመሰክራለን ይላል። ስለዚህ ክርስትና ሃይማኖት የመገለጥ ሃይማኖት ነው። እግዚአብሔር አምላካችን እንደው በመላምት ሊኖር ይችላል እንደዚህ አይነት ነገር ነው አይደለም። እሱ በገለጸልን ልክ እናውቀዋለን፣ እናየውማለን፣ ተስፋ አለን። እንደው እግዚአብሔር አምላክ በዳግም ምጽአቱ ጊዜ ግልጽ ሆኖ ነው የሚመጣው። በቅዱሳት መላእክት ታጅቦ በግርማ መለኮቱ በሚመጣ ጊዜ ሁላችንም እናየዋለን፣ ናፍቆታችን ነው። በሚመጣ ጊዜ ግን የአባቴ ብሩካን ኑ ዓለም ሳይፈጠር ጀምሮ የተዘጋጀላችሁ መንግስት ውረሱ ብሎ የህይወት ቃል እንዲያሰማን የእግዚአብሔር አምላክ መልካም ፍቃድ ይሆንልን። ደጋግማችሁ ኮፒ ሊንክ አድርጉልኝ። ኮመንት ላይ ደግሞ ከቻላችሁ አንድ የመጽሐፍ ቅዱስ ጥቅስ ካልሆነ ደግሞ ሐሳብ አስተያየታችሁ ጻፉልኝ። ቤተሰብ ያልሆናችሁ ደግሞ ፎሎ እንድታደርጉ እጠይቃለሁ። ይቆየን። የሥላሴ ቸርነት፣ የድንግል ማርያም አማላጅነት፣ የጻድቃን ምልጃና ጸሎት ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር።